ስለ ኢትዮጵያዊው አቤድ-ሜሌክ ስንቶቻችሁ ታውቃላችሁ? እንዲህ ሆነ። በጥንት ዘመን በይሁዳ መንግሥት ውስጥ ኢትዮጵያዊ ባሪያ ነበር፣ ስሙም ኤቤድ-መሌክ ነበር። እርሱም በንጉሥ ዜዴቅያስ ቤተ መንግሥት ውስጥ የታመነና ከፍተኛ ኃላፊነት ነበረው። የፍትሕና የቅንነት ሰው፣ ለእውነት የሚቆምና ለእግዚአብሔር ባለው እምነት የማይወላውል ነበር። በአስቸጋሪ ወቅት ኢየሩሳሌም በባቢሎን ተይዛ፣ ሕዝቡም እጅግ ታሞ ነበር። ነቢዩ ኤርምያስ በታጋይነት የእግዚአብሔርን እውነት ተናገረ። ከታዛዥነት እጥረት የተነሣ ከተማው ይወድቃል አለ። ነገር ግን የኤርምያስ ማስጠንቀቂያ አለቆቹን አስቆጣቸው። ሕዝቡን ተስፋ እያስቆረጠ ነው ብለው ከሰሱት። በጣቸውም ኤርምያስን ወደ ጥልቅና ሰማያዊ መንቀል ጣሉት። ከሞት በቀር ተስፋ የሌለው ጨለማ ድጓድ ውስጥ ነበር ያኖሩት። የዚህንም ዓመፅ መረጃ አቤድ-ሜሌክ ሰማ። ምንም እንኳን እንደ እንግዳ እና አገልጋይ ቢሆንም ልቡ ግን በጽድቅ እንቅስቃሴ ተቃጠለች። ራሱንም አደጋ ላይ ጥሎ ንጉሡ ዘዴቅያስን በሸንጎ አናገረ። በትሕትና እንዲህ ሲል ተናገረ። ጌታዬ ንጉሥ ሆይ፣ እነዚህ ሰዎች ለነቢዩ ኤርምያስ ያደረጉት ክፉ ነው። በዛ ጉድጓድ ውስጥ ምግብ የለም። በዚሁ ከቀጠለ በርግጥ ይሞታል። በአቤድ-ሜሌክ ተማጽኖ የተገረመው ንጉሥ ነቢዩ ኤርምያስን እንዲያድነው ፍቃድ ሰጠው። እርሱም ጊዜ ሳያጠፋ 30 ሰዎችን ሰበሰበ። ከዛም የቆሸሸና በደንብ የተደረገ ልብስ ሰበሰበ። በነሱም ነቢዩን የሚያድንበት ገመድ ሠራ። ከዛም ወደ ጉድጓዱ ሄደው ገመዱን ወረወርና እየጮኸ ኤርምያስ፣ ይህን ገመድ ስናወጣ እንዲመችህ በክንዶችህ ሥር አኑረው አለ። ከዛም በጥንቃቄ የደከመውን ነቢይ ወደ ብርሃን አወጡት። ምንም እንኳ ከተማይቱ ልጠፋ ቢሆንም የአቤድ-ሜሌክ ሥራ ግን ችላ አልተባለም። እግዚአብሔር በኤርምያስ ዘንድ እንዲህ ሲል መልእክት ላከ። በእኔ ስለታመንክና ንጹሕን ስላዳንክ እኔም እታደግሃለሁ። ከምትፈራቸው ሰዎች እጅ ላይ አትወድቅም፣ ነፍስህም ትድናለች። የአቤድ-ሜሌክ ታሪክ የእምነት የፍትሕና የቅንነት ታሪክ ነው። በጭንቀትና ጨለማ ዘመን እርሱ መሥራትን መረጠ። ይህ ደግሞ አንድ ድምፅ እንኳን ርኅራኄና የእግዚአብሔር እምነት ካለበት ተስፋና ድኅነትን እንደሚያመጣ ያሳያል። ያልተወራላቸው ኢትዮጵያውያን ጀግኖች ታሪኮችን ለማወቅ ይህንን ገጽ ይከተሉ። መልካም ጊዜ።